ሰላም ሰላም ቤተሰብ ወገን ኢትዮጵያውያን አማራውያን እንደምን አላችሁ? ደህና ናችሁ? እንደሚታወቀው በአማራ ክልል ጦርነት እየተካሄደ እንደሆነ እናውቃለን። ይሄ ጦርነት በሰለጠኑ በመከላከያ ሰራዊት እና ነጻነቴን በክንዴ ባሉ የእምቢ አልሞትም ስትገለኝ ቁጭ ብያ ላይም ባሉ የፋኖ አባላት መካከል እየተካሄደ ያለውን ጦርነት እናያለን። በዚህ ወቅት ደግሞ በዛሬው ቪዲዮ ግንቦት 8 በወጣው ቪዲዮ ደግሞ ህፃናትን ከተለያዩ ወጣቶችን ከተለያዩ አካባቢዎች ከኦሮሚያና ከደቡብ አካባቢ ከደቡብ ክልልና ከኦሮሚያ ክልል የታፈሱ ካለ ፍቃዳቸው ከተለያዩ ቤቶች የታፈሱ ከገበያ ከሱቅ ከትምህርት ቤት ከቤተሰቦቻቸው አካባቢ ከጨዋታ ላይ የታፈሱ ወጣቶችን ወደ አማራ ክልል ጎጃም አካባቢ ወደ ብር ሸለቆ ማሰልጠኛ ለማስገባት እንደዚህ በብዙ አውቶቡሶች ጭኖ እያሳተፈ ለጦርነቱ እያዘጋጀ አባይን አሻግሮ እያስገባ ነው ያለውና ይሄንን ተቃወሙ። እናቶች፣ ወላጆች፣ ሁላችሁም ደግሞ ሌሎቻችሁ ከዚህ በፊት የገቡ መከላከያ ሰራዊት የታሉ? ወደ አማራ ክልል ገብተው ጦርነቱን የገጠሙ አባላት የታሉ? በህይወት አሉ ወይ? የሚገባ እንጂ የሚወጣ አይታይምና የታሉ? ተው ረፍ ማለት ይጠበቅባችኋል ማለት ነው። እኔ እንግዲህ ያስተላለፍኩላችሁ ይሄ መልእክት የዛሬ ስለሆነ ጦርነቱን እንድትቃወሙ ለህፃናት ድምጽ እንድትሆኑ ነው። ስለዚህ እኔ ማስተላለፍ የፈለኩት መልእክት እንደሚታወቀው የኢትዮጵያ መንግስት አማራ ክልል ላይ ገብቶ የዘር ጭፍጨፋ በታች በታንክ በላይ ድሮን እየላከ ህዝብን እየጨፈጨፈ ህፃናትን እየገደለ ትምህርት ካቆመ 2 ዓመት ሆኖት የአማራ ህዝብ በጦርነት እና በኑሮ ውድነት እየተቀጣ ያለበት በዚህ ዘመን እንደዚህ ወጣቶች ደግሞ ከተለያዩ የኦሮሚያና ከደቡብ ክልል ታፍሰው ሲሄዱ ወደ አማራ ክልል እንደማየት የሚያም ነገር የለም። በእርግጥ ሰልጥነው ፋኖን ገጥመው ዘርን ሊያጠፉ ሊገሉን እንደሚመጡ እናውቃለን። ቢሆንም ግን ህፃናትና ወጣቶች ያለ ፍቃዳቸው ከተለያዩ አካባቢዎች ስለሚታፈሱ ይሄንን ለመቃወም ሰው መሆን በቂ ነውና ይሄንን ጦርነት ተቃወሙ። ከአማራ ክልል ጦርነት የገቡ ወጣቶች መድረሻቸው የት ነው? የገቡትስ የት አለ ብላችሁ ጠይቁ። እናቶች ጠይቁ። ኢትዮጵያውያን ጠይቁ። የገቡ በመከላከያ ታግዘው ታፍሰው የገቡ ወጣቶች እስከዛሬ የተጫኑ የታሉ? ዛሬ ደግሞ ከ60 በላይ አውቶቡሶች ወደ አማራ ክልል በተለይም ደግሞ ጎጃም ክፍለ ሀገር ብር ሸለቆ እየተጓዙ ይገኛልና ይሄንን ተቃወሙ። ጦርነት በቃን ማለት ወይም ደግሞ ተዉ ማለት ወንጀል አይደለም። ልጆቻችሁ የት እንደሚሄዱ በምን ሁኔታ እንዳሉ ጠይቁ፣ ተቃወሙ ላለሁ ከሴት ሚዲያ ነው ማስተላለፍላችሁ። እኛ አማራዎች ነን። ድል አማራ ፋኖ እንላለን። የአማራ ፋኖ እንግዲህ ለነዚህ ወጣቶች አቀባበል አድርግላቸው። ምንም ማድረግ አይቻልም። የሚመጡት ሊገሉህ ነውና ድል ለአማራ ፋኖ እንላለን።